ዶክተር የወር አበባዬ ፍሰት በጣም ብዙ ነው፣ ልብሴን ራሱ ይነካኛል። ስለዚህ ትምህርት ንገሪኝ የሚል ጥያቄ ነበረ። ዶክተር ሀረግ ነኝ፣ የማህፀንና ጽንስ ሐኪም። በህክምናው መጀመሪያ በዛ የምንለው ከ7 ቀን በላይ የረዘመ ፍሰት ሲኖር እንዲሁም የረጋ ደም በተለይ ሞዴሳችሁ ላይ ተለጥፎ የምታገኙ ከሆነ 3 ሴንቲሜትር 4 ሴንቲሜትር ትልልቅ ክሎት የረጋ ደም ሞዴሳችሁ ላይ የምታገኙ ከሆነ አንዳንዴ ደግሞ በትክክል ቀኑን ጠብቆ እየፈሰሰ ሳይረዝም ግን በአጭር ሰዓት ውስጥ ለምሳሌ በጥቂት ሰዓታት ውስጥ በየአንድ ሰዓቱ ሞዴሱ የሞላ በ4 ሰዓት ውስጥ 4 ሰዓት አሁን 4 ጊዜ ሞዴስ የምትቀይር ከሆነ ይህ ከመጠን ያለፈ የበዛ ደም መፍሰስ ነው ማለት ነው። እኛ ትልቁ የሚያስፈራን ነገር ደም ማነስ ነው። ከፍተኛ ደም ማነስ ሲሆን አንዳንዴ እስከ ብለድ ትራንስፊውዥን ደም መሰጠት የሚያስፈልጋቸው አሉና ዋና መንስኤው ምንድነው የሚለውን ለመለየት እንሞክራለን። ከዛ በተጨማሪ ደግሞ የአንድ ሴት ትክክለኛ ፔሪድ ብለን የምናስበው ከ21 እስከ 35 ቀን ልዩነት የሚመጣ ነው። ከ2 ቀን እስከ 7 ቀን ይቆያል። ስለዚህ በተለይ ከ21 ቀን በታች ደግሞ እየፈጠነ በየ18 በየ19 ቀን ደጋግሞ የሚመጣ ከሆነ ይሄ ሰውነቷ መቋቋም የማይችለው ደም ማነስም ሊያመጣ ይችላል። ቀኑን ደግሞ በትክክል ጠብቆ መጥቶ ከ7 ቀን በላይም ከፈሰሰ ይሄ ለደም ማነስ አንዱ መንስኤ ሊሆን ይችላል። እኛ አሁን ከምርመራዎች በጣም ዋና የምንለው የማህፀን አልትራሳውንድ እና ሲቢሲ ነው። ሄሞግሎቢናችሁን ማወቅ አለብን። ይሄንን ከፍተኛ የደም ፍሰት ሰውነታችሁ ተቋቁሞታል ወይ፣ ሄሞግሎቢናችሁ ኖርማል ነው ወይ የሚለውን ነገር እናያለን። ያንዳንዶቹ 7 6 ነው እንዲያውም ክላስ ውስጥ ፌንት አድርገው ክፍል ውስጥ ፌንት አድርገው ወደ ሆስፒታል የሚመጣሉ በድንገት። ከዛ በፊት ግን ራስ ማዞር፣ ብዥ ማለት፣ ጆሮ ላይ መጮ የሚሰጣቸው ምልክቶች አሉ። የደም ማነስ ምልክቶች፣ ድካም አለ። ያንን ኢግኖር አድርገውት በድንገት ፌንት አድርገውም የሚመጡ ይኖራሉ በከፍተኛ ፍሰት ምክንያት። ሌላው ምርመራ ደግሞ የማህፀን አልትራሳውንድ ነው፣ ፐልቪክ አልትራሳውንድ። ይሄ ምክንያቱን ለመለየት ይረዳናል። ስለዚህ የማህፀን የውስጥ ግድግዳ ክፍል ኢንዶሜትሪየም ይባላል። ፔሪድ ሆኖ የሚፈሰው የማህፀን የግድግዳ ክፍል ጤናማ እንደሆነ ከወትሮ የተለየ በጣም ቲክ ከሆነ ኢንዶሜትሪያል ሃይፐርፕሌዥያ የምንለው አለ። ከዛ ውጭ ግን እጢ እንደሌለ በተለይ ሪፕሮዳክቲቭ ኤጅ ላይ ወጣት ሴቶች ላይ ማዮማ ነው በጣም እንደዚህ ከፍተኛ ደም ፍሰት የሚያመጣው። ሲፈስ በጣም ብዙ ሆኖ ይፈሳል። ሳያቋርጥ ሳይጠራ ደግሞ 9-10 ቀንም ሊቆይ ይችላል። ስለዚህ ማህፀን ላይ እጢ የለም፣ የማህፀን ግድግዳ እንዴት ነው የሚለውን እናያለን። ከዛ በተጨማሪ ግን ሆርሞን መዛባት የለም ወይ፣ ከፒሲኦኤስ ጀምሮ የታይሮይድ ችግር የለም እያልን ምክንያቶችን ለማየት እንሞክራለን። ስለዚህ ህክምናው እንደ መንስኤው ይለያያል። በመጀመሪያ ቀላል የሆርሞን መዛባቶች ከሆኑ በመድኃኒት ለማስተካከል ይሞከራል። ፔሪድ ማቆሚያ ማስተካከያ መድኃኒቶች አሉ። ማወቅ ያለባችሁ ከመጠን በላይ ሲፈስ ከፍ ባለው ዶስ ሰተን ወዲያው ደሙን ለማቆም እንሞክራለን። አንዳንዴ መፍትሄ የሌለ መስሏቸው ብዙ የህፃን ልጅ ዳይፐር፣ አደልት ዳይፐር ድረስ እየተጠቀሙ ደማቸው ፈሶ አልቆ በጣም ተጎድተው የሚመጡ ስላሉ ማዮማ ከሆነ ቀጥታ እንዳገኘን ሰርጀሪ እንስራ እንልም። ካለ ሁኔታ መዛዝነን ክትትል እንጀምራለን። የማያቋርጥ ደም መፍሰስ ካለ ግን የእናት ህይወትን አደጋ ላይ የሚጥል ከሆነ እጢው ይውጣ፣ ማዮሜክቶሚ ይባላል። አንዳንዴ ወልደው የጨረሱ ሴቶች ላይ እንደ ምክንያቱ ተለይቶ ማህፀን እስከ መውጣት ድረስ ኦፕሬሽኖች ሊወሰኑ ይችላሉ።